ሰላም ጤና ይስጥልኝ ውድ የኢንፎቴክ ቤተሰቦች፣ ዛሬ የምናየው ስለ ኤችቲኤምኤል ሊንክ ነው። ሊንክ ምንድነው ስንል ሊንክ ክሊከብል የሆነ ቴክስት ወይም ኢሜጅ ነው። ክሊከብል የሆነ ስንል እዛ ቴክስት ወይም ኢሜጅ ላይ በምንነካ ሰዓት ያ ቴክስት ወይም ኢሜጅ ምን ያደርገናል? ወደ ሌላ ፔጅ ወይም ወደ ሌላ ፋይል ወይንም ወደ ሌላ ሴክሽን ይወስደናል ማለት ነው። በኤችቲኤምኤል እንግዲህ ሊንክ ለመፍጠር አንከር ታግ እንጠቀማለን። አንከር ታግ ኦር ኤ የምንለው ከዛ ኤ እናደርግና አንከር ታግ ኤ ከዛ ኤችሪፍ እንልና ዩአርኤሉን እናስገባለን። ኤችሪፍ ካልን በኋላ እንግዲህ አንከር ታግ የምንላት ወይም ኤ የምትባለው ጥቅሟ ምንድነው? ሊንኩን ክሬት ለማድረግ ሲሆን ኤችሪፍ ወይም ሃይፐርቴክስት ሪፈረንስ የምንለው ደግሞ አድረሱን የሊንኩን አድረስ እንድናገኝ የሚረዳን ነው። እዚህ ጋር እንግዲህ አንድ ሲምፕል ኤግዛምፕል እናያለን። አንከር ታግ ኦር ኤ አለ፣ ከዛ ኤችሪፍ ወይም ሃይፐርቴክስት ሪፈረንስ አለን፣ ከዛ ዩአርኤሉን ወይም አድራሻውን የምናስገባውን ፔጅ አድራሻ እንጽፋለን። ለምሳሌ እዚህ ጋር https://www.google.com ይልና ከዛ ቴክስት ምን አለን? ጎቱ google/አንከር ታግ አድርገን ዘጋን። እንግዲህ ይሄንን የጻፍነውን ረን በምናደርግ ሰዓት ምንድነው የምናገኘው? ጎቱ google የሚል ቴክስት እናገኛለን። ከዛ ልክ ይሄንን ቴክስት ክሊክ በምናደርግ ሰዓት ወዴት ይወስደናል? ወደ google.com ይወስደናል ወይም ያስገባናል። እንግዲህ እቺ https://www.google.com የምትባለው ዩአርኤል ናት ወይም ሊንክ ማድረግ ኮኔክት ማድረግ የፈለግነው ፔጅ ወይንም ፋይል ሊንክ አድራሻው ናት። እቺ ኤችሪፍ ብለን በኮቴሽን ውስጥ ያስገባናት ዩአርኤል ወይም አድራሻ ኦር ፓዝ እንላታለን። እችን ፓዝ ወይም አድራሻ ክሊክ ጎቱ ጎግል ሚለውን ክሊክ ስናደርግ ወዴት ይወስደናል? ቀጥታ ወደዚች አድራሻ ይወስደናል። ፎር ኤግዛምፕል ይሄንን ኤችቲኤምኤል ዶክመንት እናያለን። ዶክ ታይፕ ኤችቲኤምኤል ከዛ ኤችቲኤምኤል ሄድ አለው። ታይትል ማይ ፈርስት ኤችቲኤምኤል ይላል። ከዛ ሄዱን እንዘጋለን። ቦዲ ውስጥ ሄዲንግ 1 ፊውቸር ዌብ ዲቨሎፐር ፓራግራፍ ዚስ ዌብሳይት ኢዝ ሜድ ባይ ማይ ፎን ሚላለ። ከዛ ሄዲንግ 2 እያልን መጨረሻ ላይ ምን አለን? አንከር ታግ እዚህ ጋር የምትመለከቱት አንከር ታግ አለን። አንከር ታጋችን ምን ይላል? ኤ ሃይፐር ቴክስት ሪፈረንስ ኦር ኤችአርኢኤፍ ከዛ ምን አለው? ኢሜል አድሬስ ዌብ 2026@gmail.com የሚል ኢሜል አድሬስ አለን። ከዛ እቺ ምንድናት? ዌብ 2026@gmail.com የምትለው ምንድናት ስንል ምንድናት? እሷ እንትናት ሊንካችን የኢሜላችን ሊንክ ወይም የኢሜላችን አድራሻ የኢሜላችን ዩአርኤል ናት። ልክ እሷን ስንነካት ምን ይመጣል? እዚህ ኢሜል ውስጥ ዌብ 2026@gmail.com ውስጥ ያስገባናል ማለት ነው። ይሄንን ራን አድርገን እናየዋለን። አያችሁ ራን ስናደርገው ፊውቸር ላይ ታይትሉ ማይ ፈርስት ኤችቲኤምኤል ይላል። ከዛ ሄዲንግ 1 ፊውቸር ዌብ ዲቨሎፐር ዚስ ዌብሳይት ኢዝ ሜድ ባይ ማይ ፎን ይላል። ስኪል ይልና ኤችቲኤምኤል ሲኤስኤስ ብሎ ሊስት ያደርጋል። ኮንታክት ይልና ኢሜል። እቺን ኢሜል አይታችኋት ከሆነ ክሊከብል ናት። ይዋት ክሊክ ሳደርጋት ከለሯ ምን ይሆናል? ቀይ ትሆናለች። ምክንያቱም ምንድነው? ክሊከብል የሆነች ሊንክ ነች። ክሊከብል የሆነ ነገር ወይም ሊንክ ምንድነው የሚያደርገን? ስንነካው ይሄን ቴክስት ኢሜልን ስነካው ምን ያደርገኛል? በስርዓት ሊንክ ያደረገ ቢሆን ወደ ኢሜል ፔጅ ይወስደኛል ወይም ያስገባኛል ማለት ነው። እንግዲህ ፎር ኤግዛምፕል ይሄንን በተለያዩ እንትኖች ማየት እንችላለን። ዌብሳይቶች ለምሳሌ እዚህ ጋር ክሮምን ከፍትና የሆነ ነገር ሰርች ላድርግ። እሺ ይሄው ዌብ ዲቨሎፕመንት አያችሁ፣ ዌብ ዲቨሎፕመንት ብዬ ክሊክ አደረኩ። ከዛ ምን አለ እዚህ ጋር
ዌብሳይት ዲቨሎፕመንት ዌብሳይት ክሬተር የሚል ምን አለ ሊንክ አለ። እስኪ አሁን እችን ሊንክ ክሊክ ላርጋት። አያችሁ እችን ክሊክ ሳደርጋት ምን ይወስደኛል? ወደ ሌላ ዝርዝር ሐሳብ ወዳለበት ፔጅ ወሰደኝ። አያችሁ ሊንክ የሊንክ ጥቅሙ እዚህ ጋር እንግዲህ ሆም አለ። አሁን እቺ ሆም ክሊከብል ናት። ሆም ምትለዋን ብነካት ወደ ምን ይወስደኛል? ይሄው ዌልካም ቱ ምን ይላል? ወደ ሌላ ሆም ፔጅ ወሰደኝ ማለት ነው። ልክ በዚህ አይነት መንገድ ነው ክሊከብል የሆኑ ነገሮች ስንነካቸው ክሊክ ስናደርጋቸው ኢሜጅ ቴክስት ሊሆን ይችላል ወደ ምን ያስገባናል? ወደ ሌላ ፔጅ። ለምሳሌ ሆም የሚለውን ስነካ ወደዚህ መልሶኛል። እዚህ ጋር መጣውና ምን አለ ሆም አለ፣ አወር ሰርቪስ አለ። ለምሳሌ አወር ሰርቪስን ክሊክ አደረኩ። ከዛ አወር ሰርቪስ ውስጥ ምን አለ? ዳታ አናሊሲስ አለ። ይሄው ዳታ አናሊሲስን ክሊክ ሳደርግ አሁንም ወደ የተወሰደኝ ወደዚህኛው ፔጅ። እነዚህ ምንድናቸው? ክሊከብል ናቸው። በነካናቸው ቁጥር ወደ ሌላ ፔጅ የሚወስዱን። እንግዲህ ክሊከብል የሆኑ ነገሮች ራሳቸው ሳይሆኑ እነሱን ስንነካ ወደ ተጨማሪ ዝርዝር ሐሳብ፣ ዝርዝር ኢንፎርሜሽን፣ ዝርዝር መረጃ ወደምናገኝባቸው ፔጆች የሚወስዱን ነገር ናቸው። ለምሳሌ ይሄን ሆም ነካውት፣ ሆም ወዴት ወሰደኝ? ወደ ሆም ፔጅ ወሰደኝ ማለት ነው። ልክ በተመሳሳይ ሁኔታ እዚህ ጋር ኮንታክት ሚለውን ብነካ ደግሞ ወዴት ይወስደኛል? ይሄው ወደ ኮንታክት ፔጅ ይወስደኛል። ብሎግ የሚለውን ስነካ ደግሞ ወዴት ይወስደኛል? ወደ ብሎግ ፔጅ ይወስደኛል። በዚህ አይነት መልኩ ክሊክ እያደረግን እየነካን ወደ ሌላ አዲሽናል ኢንፎርሜሽን ወደምናገኝበት ፔጅ የምንሄድበት መንገድ ነው። እንግዲህ ሊንክ ወይም ኤኤችሪፍ የምንለው በኤችቲኤምኤል ፋይል ላይ ይሄንን እንግዲህ ክሊከብል ሊንክ ለመስራት የምንጠቀማት ኮድ እች ናት። አንከር ታግ፣ ኤችሪፍ እና ዩአርኤሉን ወይም የዛን ፔጅ አድረሱን እናስገባለን፣ እንጨርሳለን። ይሄው ኤአልኩ ኤኤችሪፍ ከዛ አድሬሴ እዚህ ጋር ለምሳሌ ኢሜል ነው። ኢሜል አድሬሴን አስገባውበት web2026@gmail.com በቃ ከዛ /ኤኤችሪፍ ብዬ ዘጋው። እዚህ ላይ እንድትታይ ኢሜል ብዬ ጻፍኩ። ክሊክ ኢሜሏን ሳደርግ ወደዚህ ኢሜል አድረስ ያስገባኛል። ማንኛውንም ሊንክ ስንሰራ እችን ምን ተጠቅመን ነው? ኮድ ተጠቅመን ነው። ኤኤችሪፍ የምትለዋን ከዛ ኮቴሽን ውስጥ አድረሷን ወይም ዩአርኤሏን እናስገባለን። ይህን በመጠቀም እንግዲህ ሊንክ ማዘጋጀት እንችላለን።